ፔርሎ በእግር ኳስ ስቅስቅ ብሎ ያለቀሰበትንና ከልቡ ያዘነበትን አጋጣሚ እንዲህ ሲል ይናገራል። በእግር ኳስ ከተመለከትናቸው ድንቅ የአማካይ ስፍራ ተጫዋቾች መካከል ጣሊያናዊ አማካኝ ስፍራ ተጫዋች አንድሬ ፔርሎ ተጠቃሽ ነው። ይህ ድንቅ የአማካኝ ስፍራ ተጫዋች ራሱን ለዓለም እግር ኳስ ያስተዋወቀው በጣሊያኑ ክለብ ኤሲ ሚላን ቤት ነበር። በክለቡ ኤሲ ሚላንም ለክለቡ መለያ ተደርጎ ከሚጠሩ ተጫዋቾች መካከል አንድሬ ፔርሎ ተጠቃሽ ነው። እንደ አውሮፓውያኑ የዘመን አቆጣጠር በ2011 ነበር አንድሬ ፔርሎና ኤሲ ሚላን የተለያዩት። በ32 ዓመቱ 10 ዓመት ከቆየበት ኤሲ ሚላን አርጅታል፣ እድሜ ገፍቷል፣ አታስፈልግም ተብሎ ከኤሲ ሚላን ይገፋል። አንድሬ ፔርሎ ምንም እንኳን በኤሲ ሚላን ቤት ውሉ ማደስና በዛውም ጫማውን መስቀል ቢፈልግም የጣሊያኑ ክለብ ኤሲ ሚላን ይህንን እንዲያደርግ አልፈቀደለትም። ሆኖም ሌላ አማራጩን ተጠቀመ። ሌላኛው የጣሊያን ክለብ ወደ ሆነው ጁቬንቱስ ነበር ጣሊያናዊ አማካኝ ስፍራ ተጫዋች አንድሬ ፔርሎ ያመራው። በጁቬንቱስ ቤት በኤሲ ሚላን አትፈለግም የተባለው ድንቅ የአማካኝ ስፍራ ተጫዋች ስኬታማ የተባሉ 3 የውድድር ዘመናትን አሳለፈ። በነዛ ስኬታማ በተባሉ 3 የውድድር ዘመናትም የዓመቱ ምርጥ ተጫዋች ተብሎ መሾም ችሏል። አንድሬ ፔርሎ ምንም እንኳን በኤሲ ሚላን ቢገፋም በጁቬንቱስ ቤት እንደገና ነፍስ ዘርቶ እሳት ለብሶ እሳት ጎርሶ መነሳት ችሏል። ክለቡ ጁቬንቱስንም ለአውሮፓ ቻምፒየንስ ሊግ ፍጻሜ አድርሷል። ይህን ጊዜ ነበር አንድሬ ፔርሎ በእግር ኳስ መቼም የማይረሳው ስቅስቅ ብሎ ያለቀሰበትንና ከልቡ ያዘነበትን ጊዜም ያጋጠመው። ክለቡ ጁቬንቱስ በአውሮፓ ቻምፒየንስ ሊግ ሪያል ማድሪድን ይገጥማል። በዛ የአውሮፓ ቻምፒየንስ ሊግ መድረሳቸው አንድሬ ፔርሎ ትልቁ ሚናም የተጫወተ ተጫዋች ነው። ሆኖም ግን በፍጻሜው ዋንጫውን አለማንሳቱን ተከትሎ አንድሬ ፔርሎ ካሜራ ፊት ላይ ስቅስቅ ብሎ ሲያለቅስ ተመልክቷል። ጋዜጠኞችም ይጠይቁታል አንድሬ ፔርሎ ለምን እንደዚህ እንዳዘነና ይህን ያህል ሀዘን እንዴት እንደገጠመው። አንድሬ ፔርሎ ብዙ የፍጻሜ ጨዋታዎችን ተጫውቻለሁ። በቱርኩ ኢስታንቡል በሊቨርፑል ከደረሰበኝ ሽንፈት በኋላ እንደዚህ ስቅስቅ ብዬ አላለቀስኩም። አሁን ላይ ግን ልቤ የተሰበረው ላመኑብኝና በኤሲ ሚላን ተገፍቼ ወደ እነሱ ስመጣ እጃቸውን ዘርግተው ለተቀበሉኝ የጁቬንቱስ ደጋፊዎች መለያ የሚሆነኝን የአውሮፓ ቻምፒየንስ ሊግ ዋንጫን ማበርከት እፈልግ ነበር። ይህንን ማድረግ ባለመቻሌ ከልብ ያዝኛለሁ ሲል ጣሊያናዊ አማካይ ስፍራ ተጫዋች አንድሬ ፔርሎ ይናገራል። አንድሬ ፔርሎ በኤሲ ሚላን ቤት እንዲሁም በጣሊያን ብሔራዊ ቡድን በጁቬንቱስ ቤት ዳግም ተወልዶ እጅግ በጣም ስኬታማ የሚባል ጊዜን አሳልፏል። የአማካይ ስፍራ ተጫዋች የሆነውን አንድሬ ፔርሎን በኤሲ ሚላን፣ በጁቬንቱስ እንዲሁም በጣሊያን ብሔራዊ ቡድን ቤት ውስጥ የምታውቁት የእግር ኳስ ወዳጆች ለአንድሬ ፔርሎ ያላችሁን ፍቅር በዚህ ቪዲዮ ኮመንት ላይ እንድትገልጹልኝ እፈልጋለሁ። አንድሬ ፔርሎንስ ምን ያህሎቻችሁ ታስታውስታላችሁ? በኤሲ ሚላን ቤት፣ በጁቬንቱስ፣ በጣሊያኑ ብሔራዊ ቡድን ውስጥ አንድሬ ፔርሎ የሚረሳ አይደለም።